Mani mo beri Itoophiyatiin jedhaati adda baafadhaa yeroo dirhama ni dirhama Itoophiyaatiin sa ani dirhama dirhama እሺ ጋይስ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ወደ ወረደ ለግብታ እኔማ አይታየኝም ያራማቷል አርገ ግርጓ ጊዜ ለምን አርገኔ ያርገኔ ለክ ረናት ሙላቱ አራቼ ፍላወር ከኔት አለ ዋሳፍ ኮፕሊንጎ ዳ መሲ ኮፕሊንጎ ሰርች አድርጌ ልላክበት እንዲ አባቴ ፍላወር ስጥስቲ ግባና ላይክም እኮ ወራ ፕሮፋይል ይሳካ ወተነት ፈካተ ላ ልቦ ኢሱማ ነት ፈካተ እሱ ሌቭል አለው ሌቭል ይቀበቤ ሌቭል ዳን ፍላወሪ ደርበተካ አውሪ ደርበተ ባር ጊዜ ለመዱፌ ኢሰነት ፈካተ ይዋና ፕሮፋይል ይሳወረካ ወተነት ፈካተ ኩኖ ከነ ዱፌ ኦኬ ነው ይሄ አሁን መጥቷልና ማን ድራዩ ኡፌ ባር ኢሱማ ነን ቤካኒ የት አለ? አሁንም ጠፋብኝ። ክርስቶስን ጠፋብኝ። አዊሊ ኦኬ ገስት ላክ እስቲ ራቼ ገስት ላክ ራቼ ተስፋዬ ትሩ ገስት የርግሜ አባዬ ጋይስ ሌሎቻችሁ ኮፒ ሊንክ አድርጉ። ለመጀመሪያ ጊዜ ስለሆነ ትንሽ እጄ ተሳስሯል። አትፍረዱብኝ። ቆይ ራቼን ፈልጌ ስላገኘው ትዕግስት ይኑራችሁ። ይሄ እኮ ችግር ነው። አትደበቂ፣ ፊት ለፊት ሆነሽ ነው ተናገሪ። እኔም በቻልኩት አቅም አግዝሻለሁ። እኔ ማሬ እሺ አግዥኝ እስቲ ማሪ። የምር እጄ ተንቀጠቀጠ። ምንም አልቻልኩበትም። የት ገባ ልጁ? እሺ ከመጠይታለ አንቺ ከጨዋታ ብቻ ይህን ነገር አታውቂማ። አለምነሽም አላውቅም። አባቴ ሙት አላውቅም። አትፍሪ፣ አይዞሽ። እኔ ያለው ራችሁም ና ኮታ እና ያው በጣም ታማለች። ሆስፒታል ነው ያለችው። ደስት ላይ የገባችሁ ያቀባችሁን ረዷት። ሁላችሁም እንደምታውቋት የመዳም ቅመም ጠንካራ እህታችን በእውነት በዚህ አልነበረም እኔ የጠበቅኩት። ትልቅ ህመም ነው ይሄ። በቅርብ እያወራች እንግዲህ አሁን ደግሞ እንደዚህ ማየታችን እራሱ በጣም ነው የሚያሳዝነው። እባካችሁ ይብላለሁ እና ውዴ ልኬልካለሁ፣ ተቀበል። ራቼ ልኬልካለሁ። የምትችሉትን አቅም እንርዳት። ታብታባርጉላት ያደረጋችሁ የሚረዱም ሰዎች ብዙ ሰዎች አሉ። ፍራውን ለምሳሌ ለብዙ ሰው ትረዳለ። እሱንም ልኬልካለሁ። ራቼ ግባ። ሰብስባችሁ አንድ ነገር እናድርግላለን ለዚች ለእህታችን ለገኒ ማለት ነው። እባካችሁ ሁላችሁ ተሰብሰቡና አንድ መላ እንፍጠርላት። ድና ቆማ ደግሞ እሷም ወደ ስራዋ ተመልሳ ነገ ቆማ እንድናያት እግዚአብሔር ይርዳት ይርዳን። እና ለወገን ደራሽ ወገን ነው። ከኛ ውጭ ማንም የላትም። እሷ ስደተኛ ናት። እኔም ነገ ምን እንደምወድቅ አላቅም፣ የት እንደምሆን አላቅም። ዛሬ ምን ማውራቴን አይደለም፣ ነገም እኔ እጣ ሊገጥመኝ ይችላል። ምን እንደምንሆን አናቅም። ስደት ላይ ያለን ሰዎች ብዙ ነገር አለብን፣ ብዙ ችግር አለብን። ቆመን ስንሄድ ሰው ነው የምንመስለው፣ ግን ብዙ ችግሮች አሉብን። ስለዚህ እባካችሁ አጨክኑባት። ሞዴሬተር ልስጥክና በጣም ሃይማኖታ ወዳጅ፣ በጣም ደስ የምትል ጠንካራ እህታችን ናት። ዛሬ ደግሞ ያው በዚህ ሁኔታ እሷን ማየት ለእኔ ራሱ ከብዶኛል። በጣም ነው የምታሳዝነው። ጌታን በጣም ነው ያሳዝነች እና ብቻ አላቅም። እውነት ሰው ልጅ በቃ በቀደም አይተናታል ስትደሰት፣ ዛሬ ግን እንደዚህ እሷን አልጋ ላይ ማየት በጣም ነው የሚያመው።
እኔ ለራሴ ነው ሁሌም የሆነ ሰው ታሞ አብሶ ሰው ቤት የሰራ ሰው የደከመ ሰው ታሞ ሳይ ለራሴ ነው የምፈራው፣ ለሰው ሳይሆን ማለት ነው። ስለዚህ ሁላችንም ነገ ምን እንደምንሆን አላውቅም። በቃ የአሁን መቆሜን አይደለም እኔ አንዳንዴ ፈራለሁ፣ ራሴን አላምንም። ጌታ ተኝቼ መነሳቴን ራሱ ፈራለሁ። ምን ይመጣብኝ ይሆን እላለሁ። እና እኛ ውስጣችን ልብስ ነው ያሳመረው ማለት ነው። እና በቃ ውስጣችን ነገሮችን አንችልም። እውነቴን ነው ብላችሁ አንችልም፣ አቅም የለንም። የውሸት ነው የምንፈራፈረው ማለት ነው። እና ገኒን አይታችኋታል። በቀደም ዕለት እንደዛ አይተና ዛሬ ደግሞ እንደዚህ አልጋ ላይ አየናት። ስለዚህ እውነት እኔ በጣም ነው ያመመኝ ስለሷ ማለት ነው። ማናችሁም ብትሆኑ አጨክኑባት፣ እህታችሁ ናት። በቃ ማንም የለንም። ምንም ነገር ተውና በቃ ሰው በመሆን ብቻ ከጎኗ ቁሙ። ያላችሁ ረዷት። ቆማ ደግሞ እሷም ከሰው እኩል ነገር ህይወቷን እንድትቀጥል እንፈልጋለን እና እባካችሁ አጨክኑባት። ሁላችሁም እየገባችሁ ያቅማችሁን ስጧት። በእውነት እኛ ካለኛ ማን አለን? የመዳም ቅመሞች እኛ ብቻ ነን እንደዚች ልጅ መድረስ የምንችለው እና እባካችሁ ታሪክ እንስራ። እኔም ነገ በወድቅ በቃ እንደዚህ ነው ጣይ ማለት ነው። እኔ ጌታን ለራሴ ነው የፈራሁት፣ መቆሜን ሁላ እፈራለሁ። እና ብዙ ጊዜ አብሶ መዳም ቤት የሚሰሩ ልጆች ህይወቴን ቀይራለሁ ብሎ ከሰው እኩል ሆነው የሆነ ነገር ሊጀምሩ ሲሉ እንዲህ መውደቃቸው ያመኛል። እኔ በእናንተ ጫማ ውስጥ ስላለው ማለት ነው። ማለት አንድ እንደናንተ ስለሆንኩኝ ማለት ነው። እና እባካችሁ ሰው በመሆኗ ብቻ መልካም ነገር እንድታደርጉላት እኔ በእግዚአብሔር ፊት በቃ እማጸናችኋለሁ። በቃ ስደተኛ እህቶቻችን ናችሁ። ከእናንተ ውጭ ማንም የላትም። እናንተ ረዷት። በቃ እናንተ እጅን እህታችንን አቁሟት ከእግዚአብሔር ጋር ማለት ነው። እና አጨክኑብን። በቃ ሁሉም ነገር ተውት። እሱም በኋላ እንደራረሳለን ሁሉንም ነገር። ግን በቃ የወደቀ ሰው ነው እዚህ ጋ ያለው፣ አልጋ ላይ የተኛ ነው። ሌላውን ተውት እና በቃ ሰው ናት እሷ። ሰው ስለሆነች ብቻ ያርዷት። ሰውነትን ማለት ነው፣ ሰብአዊነትን የሚሰማ ሰው ብቻ ማለት ነው ከገኒ ጎን ይቁም። እኔ ሰው ነኝ፣ እኔ ሰው ቤት ነው የምሰራው። ነገ ምን እንደሚመጣብኝ አላውቅም። ብዙ እህቶቼ ጓጉተው ሰው ቤት ሰልችቶኛል፣ እስቲ እንደ ሰው ወጥቼ ሰርቼ እንደ ሰው የራሴ ነገር ይኖረኝ ብሎ ጓጉተው ይወጣሉ። እና ምን እንደሚያጋጥመን አናውቅም በስደት ሀገር ውስጥ በሰው ሀገር ውስጥ ማለት ነው። ስለዚህ እባካችሁ አጨክኑባት። ሁላችሁም ቢያስት ላይ እየገባችሁ ቃል የምገቡን ካላችሁ ቃል ግቡ። መርዳት የምትችሉ ሰው ሁሉም እርዷት፣ ከእሷ ጎን ሆኑ እባካችሁ። እሺ፣ እንዴት አመሻችሁ? እንዴት ናችሁ? ገንዬ እኔ ቆንጆ፣ አይዞሽ፣ አላህ ጨርሶ ይማርሽ። ኢንሻላህ ደህና ትሆኛለሽ። ሁላችንም ፈተና ይገጥመናል አንዳንዴ። ደህና ትሆኛለሽ ኢንሻላህ። ሁላችሁም ዱዓ አድርጉላት። መጠየቅ የፈለግኩት ፋሲካዬ፣ በጊፍት መርዳት ይቻላል እናቴ? በጊፍትም እያደረግን ነው በአካውንት